ሰላም ውድ የቻናላችን ቤተሰቦች፣ ዛሬ የእንጨት ፈላጩን አሳዛኝ ታሪክ እናያለን። በህይወት ሁሉንም ነገር አጣው ብለህ ተስፋ የቆረጥክበት ቀን አለ። ዛሬ የምነግራችሁ ታሪክ በአንድ አሳዛኝ ዕጣ ፈንታ ውስጥ አልፎ ህይወት ሙሉ በሙሉ ስለቀየረው አንድ ምስኪን እንጨት ፈላጭ ነው። ነገር ግን ይህ ታሪክ ተራ ተረት አይደለም። በውስጡ ታማኝነትና ስግብግብነት መጨረሻቸው ምን እንደሆነ የሚያሳይ ትልቅ የህይወት ምስጢር አለው። እስከ መጨረሻው አብራችሁን ቆዩ። ከዕለታት አንድ ቀን በአንድ ትልቅ ጥቅጥቅ ያለ ጫካ አቅራቢያ የሚኖር በጣም ድሃ ነገር ግን እጅግ ታማኝ የሆነ አንድ ሰው ነበር። ይህ ሰው የዕለት ጉርሱን የሚፈልገው በየቀኑ ወደ ጫካ እየሄደ እንጨት በመፍለጥ እና ከተማ ወስዶ በመሸጥ ነበር። በዱር በገደሉ እየዞረ ለፍቶ የሚያድረው ይህ ምስኪን ሰው ብቸኛ ሀብቱና መተዳደሪያው አንዲት የብረት መጥረቢያ ብቻ ነበረች። አንድ ቀን ሳይታሰብ የሰውየው ህይወት ፈተና ውስጥ የጣለ አንድ መጥፎ ነገር ተከሰተ። እንደ ልማዱ ወንዝ ዳር ያለውን ትልቅ ዛፍ በኃይል ሲቆርጥ መጥረቢያው ከእጁ አምልጦ ወደ ጥልቁ ወንዝ ሰጠመች። ወንዙ በጣም ጥልቅ፣ ሞገደኛና ፈጣን በመሆኑ ሰውየው ሊያወጣት አልቻለም። ብቸኛ የህይወት መተዳደሪያው ለነገ መኖሪያው ማገዶ የሚፈልጥበት መጥረቢያው በማጣቱ አማራጭ አጥቶ ወንዝ ዳር ተቀምጦ በከባድ ሐዘን ምርር ብሎ ያለቅስ ጀመር። አሁን ለቤተሰቦች ምን ይጀገባለው? ነገ ህይወት የሚል ሊሆን ነው እያለ ተከዘ። የሰውየው እውነተኛ ለቅሶና ሐዘን በጣም ያሳዝን። የወንዙ ጠባቂ ሽማግሌ ከውሃው ውስጥ በድንገት ብቅ አለ። ወደ ምስኪኑ ሰው ቀረብ ብሎም ለመሆኑ በዚህ በጨለማ ጫካ ወንዝ ዳር ሆነህ ለምን እንዲህ ምርር ብለህ ታለቅሳለህ? ሲል ጠየቀው። እንጨት ፈላጩን እንባ እየተናነቀው ብቸኛ መተዳደሪያ መጥረቢያ ወንዝ ውስጥ እንደሰጠመችበትና አሁን አቅመ ቢስ እንደሆነ ነገረው። ሽማግሌው የሰውየውን ችግር አሳዝኖት አይዞህ አትዘን ያወጣልሃለሁ አለውና ወደ ጥልቁ ውሃ ውስጥ ሰመጠ። ከጥቂት ሰከንዶች በኋላ ማንም አይቶት የማያውቀውን የሚያብለጨልጭና አይን የሚበዘብዝ የወርቅ መጥረቢያ ይዞ ብቅ አለ። ለመሆኑ መጥረቢያ ይህች ናት? አለው። ምስኪኑ እንጨት ፈላጭ ግን የሰው ወርቅና ሀብት የማያጓጓው ታማኝ ሰው ነበርና ፈገግ ብሎ ራሱን በመነቅነቅ አይደለችም አባቴ፣ ይህችማ የኔ አይደለችም አለው። ሽማግሌውም የሰውየውን ታማኝነት እያደነቀ በድጋሚ ወደ ውሃው ሰመጠ። በዛ ጊዜ ደግሞ ድምቅ ያለ ብርሃን የሚፈነጥቅ የብር መጥረቢያ ይዞ ወጣ። እንጨት ፈላጭ አሁንም በአይኖቹ ላይ ምንም አይነት የመስገብገብ ስሜት ሳይታይበት የኔ መጥረቢያ ተራ ብረት ናት፣ ይችማ የኔ አይደለችም አለው። በመጨረሻም ሽማግሌው ለሶስተኛ ጊዜ ወደ ውሃው ሰምጦ ያችን ያረጀችና የዛገች እውነተኛዋን የብረት መጥረቢያ ይዞለት ወጣ። እንጨት ፈላጭ መጥረቢያውን ገና ሲያያት በደስታ እየጮኸ እውነተኛዋና ድካሜን የምወጣባት መጥረቢያ ይህች ናት አለው። ሽማግሌውም የሰውየውን እውነተኛነትና ትዕግስትና ታማኝነት እጅግ ተደስቶ በዚህ ዘመን ያንተን አይነት ታማኝ ሰው ማግኘት ከባድ ነው አለውና የራሱን መጥረቢያም ጨምሮ የወርቁንና የብረት መጥረቢያውን በስጦታ መልክ አበረከተለት። ያ ምስኪንና ለፍቶ አዳሪ እንጨት ፈላጭ በታማኝነቱ ምክንያት በአንድ ጀንበር ህይወቱ ተቀይሮ ትልቅ ባለጸጋ ሆነ። ታሪኩ ግን በዚህ አያበቃም። የዚህ ሰው በአንድ ጀንበር ባለሀብት መሆኑ በሰፈሩ ውስጥ በሰፊው ተወራ። ይህንን የሰማ አንድ ሌላ ምቀኛ ሰነፍና ስግብግብ ጎረቤት ተመሳሳይ ሀብት በአቋራጭ ለማግኘት አሰበ። ወዲያውኑ የራሱን መጥረቢያ ይዞ ወደ ወንዙ ዳር ሮጠ። ከዚያም ሆን ብሎ መጥረቢያውን ወንዝ ውስጥ ወርውሮ ጣላትና ሽማግሌው እንዲመጣለት አስመስሎ ማልቀስ ጀመረ። እንደተመኘውም ሽማግሌው ወጣና ምን ሆነ ነው የምታለቅሰው? አለው። ስግብግቡ ሰውዬ መጥረቢያውን ወንዝ ውስጥ ወደቀችብኝ አለው። ሽማግሌውም ወደ ውሃው ሰምጦ ያንን የሚያብለጨልጭ በወርቅ መጥረቢያ ይዞለት ወጣ። ስግብግቡ ሰውዬ የወርቁ መጥረቢያ ገና ሳይ በዓይኑ ስግብግብነት የታየበት በጉጉት እየተንቀጠቀጠ አዎ የኔ መጥረቢያ ይህች ናት ብሎ እጁን ዘረጋ። ነገር ግን ሽማግሌው የሰውየውን ውሸት እና ስግብግብነት እጅግ ተቆጣ። የወርቁን መጥረቢያ ሳይሰጠው የራሱንም የወደቀችውን ሳያወጣ ውሸታምና ስግብግብ ብሎት ወደ ወንዙ ተመልሶ ሰመጠ።
ያ ስግብግብ ሰውዬ በአቋራጭ ለመክበር ሲል የነበረችውን ብቸኛ መጥረቢያ አጥቶ ባዶ እጁን እያለቀሰ ተመለሰ። የማታ ታሪካችን ዛሬ የሚያስተምረን ትልቁን ቁም ነገር አለው። ታማኝነት ሁልጊዜም ቢሆን የራሱ የሆነ ትልቅና ክብር ዋጋ አለው። ስግብግብነት ግን ያለህን ነገር ጭምር አሳጥቶ ባዶህን ያስቀርሃል። በህይወታችን የቱንም ያህል ፈተና ቢበዛባችሁ የሰውን ሳይሆን የራሳችሁን ይዛችሁ በታማኝነት መጓዝ አትተውም። የዛሬው ታሪካችን ከተመቻችሁ ቪዲዮ ላይክ ማድረጋችሁን እንዳትረሱ። የቻናላችን አዲስ ሲሆናችሁ ደግሞ በየቀኑ ማራኪ ታሪኮች ለማግኘት ሰብስክራይብ እያደረጋችሁ ቤተሰብ ሁኑ።